ጀግና ግን ምንም አይሆን አንድ ይገን በድሎ ስለማይበድል ፈጣሪ ጠብቀናል እንጂ ሰው ተንኮል ቢያስብ ምንም አንሆን ስለዚህ እኛ ይኸው ያረባ ስጋ መስላችሁ ለኛ ግን ትሪው ሞላው አየው ፍቅር ያውላ እንግዲህ ስለዚህ አላህ መሰለ ብሎ በላ እየበላ ነው እያወራን ግን ማለት ታዘብናቸው ለሊት ሰላም ናስቦ ነው ለሊት ስጋ ፈጋኝ ጅብ ይመስል አሞራ ይመስል አትመለስም አልኩት ወረው ውሃ ልጠጣ ነው አለ አይመስልም ተመለስ ውሃ ይጠማሃል አልኩት ውሃ አይመስልም ተመለስ አልኩት የግቦ ዋሉን ሳይጣ ተመለስ አሁን ደግሞ በሌላ ሰው አስረከብኩና ደግሞ አንተዋኒ ያዛው ደስ እሱ ፍላጎቱ ሌላ ነው ማለት ነው ሌባ የስጋ ሌባ አለ ማለት ነው እየሰራ ማን ይቆጣ ዛሬ ተቀ መካካሻ ምላሽቱ ማው እንዴ ይገኛ በልቶ ቢሆን አንተ እንዴ ያገኘ እንዴት የነቀለ ይገኛ ነው አለ ጀማል ጋር እንደው ያሟምቆ ይዞ ከርከደመኝ አንዱ ባዩ አጣጣይ በቃ ይዘው ያቺ ደግሞ እንዴ እንደላት ነው ስልኳ ነው የቆመባት አስፋጃፈና ወይኔ ጆባል ዛሬ ነው ለከለለ ያን አርማሷ ልጅ የተባለው ተቀርጧል አለ አዎ ያን ልጅ ተቀርጧል ብለ ወይ አሁን ተናገር የአርማስ ፋሚሊ እንዲህ ነው የሚያበላው በል እንዲያርጎ የሚያበላው መሐመድ አሊ ባ መሐመድ አሊ እንዲያርጎ መጥሮ እኔ የ91 እና 92 በዓል ነው የሚይዘው ብሎ አሁን በርበሬ ወጥ ጋር ተደባልቆ የማይታየውን በወጥ ተሸፍኖ በዘይት ተሸፍኖ ስጋ ነኝ ይሄ አሁን በሽበሽ አልጀሩ ይበላል ይጣፍጣል ደና እየበላን አሁን አንድ ትሪ እንጨምራለን ስለዚህ አሁን ነገም ያርጋኝ ታበሉና እናሳስባለን ችግር የለም እርሜ ለከንቲባችን ከንቲባችን ደህና ይሁን ወልቷል ተርፏል ይኖርልን እርሜ ማምሪያ ዲስ እንኳን ለገና በዓል እንኳን ለገና በዓል እንኳን አደረሳችሁ ብሎናል እንኳን አብሮ አደረሰው እናመሰግናለን ቀጣይም እናደርሰና አርገና ክብር እናመሰግናለን ቴንኪው ብለናል እናመሰግናለን ጨምሮ ይስጠውት አቶ መሐመድ አዲስ ኑርልን የጀግናዎቹ ወንድም አይደለም